ላገኘው አልፈልግም። እንዳትከተል። ለምን ታስጨንቂኝ? አሁን በሌለ ነገር ምንም በቃ የደበቁት ነገር የለም። እኔ ለምን አትሰሚኝ? ምንም የሌለ ነገር አለ የለም አትበል። አለ ምንድን ነው ያለው? ምንድን ነው የደበቁሽ? እኔ አልገባኝም። ከስራ ነው የነበርኩት አልኩሽ አይደል እንዴ? እኔ ለምን አትሰሚኝ? ለምን እንደምትዋሸው? የውሸት ምን ያደርግልሃል? ቆይ የምርሽ ነው የምታወሪው? ምንድን ነው ያልሽው? መውደዴ ነው ውሸት? ስራ ነው የነበርከው? የምር ስራ ነው የነበርኩት። ለምን ነው ዛሬ አለው እና ራሱን አግኝተሽ ጠይቅ የሚለኝ ነው። ውስጤ ደግሞ ሌላ ነገር አለና በሁለቱ ስሜቶች መካከል ላይ በቃ አሁን አግኝቼው ማለት ምንድን ነው እንደዘጠርሽ ተረሽኝ። በዛ ላይ ካሜራ ይዘሽ ምናምን የት ነበር? እዚህ አስቸኳይ ነው እያልኩት ነው ነገር እስኪ እናያለን። አልቅሰሽ አላልቅስኩም። ነገር አላልቅስኩም። ለምን ነው ወደ ተፈጠረ እንደዚህ አጣጥፍሽ ተረሽኝ? ስለምንድን ነው? በዛ ላይ ደግሞ አምሮብሻል። ለምን ነው የምታለቅሽው? አላልቅስኩም። እያልቅሽ እያየሽ አይደል እንዴ? አይኔን አሞኝ ይሆናል። የምርሽ ነው? ምንድን ነው እንደዚህ አጣጥፍሽ ተረሽኝ? በዛ ላይ ካሜራ ይዘሽ ምናምን የት ነበር? እዚህ አስቸኳይ ነው እያልኩት ነው። አሁን ቢሆን ኩላንቺ ቢስራት ያኔ የመጣሁት እኔ ነገ ላገኝሽ ሁላ ብዬሽ ነበር እኮ። ግን በጣም ስሰማሽ ግን ልክ እንዳልነበርሽ ገብቶኛል። እንትሽም ልክ አይደለም። ያው አንዳንዴ ሁሌ ያጋጥማል አይደል እንዴ? ይሄ መጀመሪያ ሲደብረኝ ሁሌ እጠራሃለሁ አይደል? አንተ ውጭ ማን አለ? አንዳንዴ ይወደኛል ያላችሁ ሰው በቃ በእኔ ላይ ይሄን አያደርግም ብላችሁ አስባችሁ ያን ሰው ካልሆነ ቦታ ላይ ስታገኙት የሚሰማችሁ ስሜት ምን እንደሆነ እኔ እንጃ። በጣም እንደውም ትዕግስተኛ ናት በጣም። እኔ በሆን ወዲያው ንገረኝ ብዬ አልጨቃጨቅም፣ ማፈነደዋለሁ። እኔ እንጃ ትዕግስት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የምታደስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን በሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ያቡ ትናንትና በተለቀቀው ቪዲዮ ሁለታ ማለት ነው ከሌላ ሴት ጋር በቃ ዋ ብሎ እያወራ ነው እና በጎንች ደግሞ የወደፊት ህይወት የወደፊት ትዳሬ ካላንቺ ምንም የለም ምናምን እያለ ነው። እና ውድ ቤተሰቦች ምን አስቦ ነው ይሄ ነገር? ድራማ ነው ትላላችሁ? የሆነስ ሬል የሆነ ከሌላ ሴት ጋር አይተው ነው ማለት የሚናገሩትና የሚያወሩትን ቃላት ቢተገብሩት በጣም ጥሩ ነው። ማለት የምታወሩት ሌላ ነው፣ ተግባራችን ደግሞ ሌላ ነው። እኔ በጣም እየገረመኝና በጣም እየታዘብኩ ያለሁት ማለት ነው ይህን የሚወደኝ ከሆነ እንደዛ አያደርግም ነው እያለች ያለችው። ለእሷ ራሱ ጥያቄ ያደረባት ማለት ነው። በነገራችን ላይ ይሄን ሁላ ያረገው ያቡ ይመስለኛል። በቃ ምን ልበላችሁ ያቡ እንደዛ እንደታረገ ነው ሪል የሆነ ትክክለኛ ነገር ከሴት ጋር አይተዋለች። ፕራንክም አይደለም ግን እሱ ከካሜራ ማኑ ጋር ተነጋግሮ ነው። ለምን ብትሉ መጀመሪያ ልጅቷ ስትገናኝ ሲተዋወቁ ብለው ሲተዋወቁ የሆነ እኔ ድንግል ነኝ መስጠት የምፈልገው ለማገቡ ሰው ነው ብለዋል። ያው ደግሞ በጣም ቸኩል ነው። አሁን በቀደም ያደረጉት ፕራንክ አብሮ ማደር የለባቸውም ነው የምለው። ምክንያቱም እሳትና ጭድ እንዴት አብሮ ያድራል? የሆነ ጊዜ ላይ እኮ እንትን ሊል ይችላል ወይ ከተጋቡ በኋላ ካልተጋቡ በቃ አብሮ ማደር የለባቸውም ብዬ ነው የማስበው። ምን ልላችሁ ነው? ሄሉንም ከዚህ ቀደም ድንግል ናት እኔና ሄሉ የሰርጋችን ቀን ነው እንጂ ነገሩ የሚሆነው ምንም አልተነካከል። መጨረሻ ላይ እንትናቸው ሲወጣ እንዴ ራሴን አሳልፍ የሰጠው እንደዚህ ምናምን እየተባባሩ ነበር። ይህን ልላችሁ የቻልኩት ምን መሰላችሁ? ያቡ በጣም ችኩል ልጅ ነው። ለነገሮች ቶሎ ነው የሚቸኩለው እና ወይ ሌላ ጋር እንትን ስታይ ከኔ ያጣው ነገር ነው ብላ እንትኔን ትሰጠኛለች ብሎ ነው እንትኔን እንደዛ እንዳታደርጊ፣ መቼም እንዳታደርጊ። አግብቶ ሚስቱ ስትሆኝ ብቻ አሁን ከሌላ ሴት ጋር እርግጠኛ ነኝ ከካሜራ ማሩ ጋር ተነጋግሮ ነው እንጂ እንዴት እንደዛ ባንዴ እንትን ሊላት ይችላል? እኔ እንደዛ ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው።
እሱ እንደዛ አንቺ እንትን ስለማትይ እንደዛ ከኔ ያጣው ነገር ይሄ ስለሆነ በቃ እኔ ይሄን ነገር ላድርገው። ልጅቷ የምትፈልገው በሃይማኖቷ በሚፈቅድላት ለምታገባው ሰው ስታገባ በትዳር ሲቆዩ ነው። ላይክ ደግሞ አሁንም ራሱ ቆይት ብለው ይሄን ለማድረግ ራሱ እኮ አልቆዩም፣ በጓደኝነት አልቆዩም። ብዙ ጊዜ ያን ያክል አልቆዩም። እንዲህ ሰው እኮ 7 ዓመት 5 ዓመት 6 ዓመት ከዛ በላይ ይጠባበቃል እኮ እውነት ለመናገር ይጠባበቃል። አሁን ግን አሁን ላይ ጓደኛ ብላችሁ እንትን ከያዛችሁ የሆነ እንቸኩላለን ቶሎ ለመተኛት አልጋ ላይ ለመውጣት ነውር ስራ ለመስራት ቶሎ ነው የምንቸኩለው። ቶሎ ለምን እንደሆነ ባይገባኝም ማለት ነው። እና ይሄ የኔ አስተሳሰብ ነው ብዬ ነው የማስበው። ምን ልላችሁ ነው፣ አንድ ጓደኛ ከያዛችሁ ባላችሁ እስከሚሆን ድረስ አትተኙ ከሱ ጋር፣ ባላችሁ ካላገባችሁ በስተቀር ማለት ነው። እውነቴን ነው የምነግራችሁ። በስነ ስርዓት ለቤተሰባችሁ ሽማግሌ ልኩ፣ እናንተን አክብሮ፣ ቤተሰባችሁን አክብሮ ካገባችሁ በኋላ ሁሉም ነገር ይደርሳል። ኢዚ ነገር ነው ብዬ ነው የማስበው። ከዛ በፊት ግን ቶሎ አልጋ ላይ ከወጣን መተዛዘብ አለ፣ መገማመት አለ፣ ብዙ ነገር አለ። በቃ እኔ እወድሻለሁ፣ አንቺ የኔ ነሽ፣ ስንጋባም እንደዚህ ነው ምናምን ብላችሁም እንዳታምኑት፣ ውሸት ነው። ተጋብታችሁ በስነ ስርዓት ቤተሰብ ፈቅጃለሁ ብሎ የሰጣችሁ ከባላችሁ ጋር እንትን የምታደርጉትና እንትን ይለያያል። እውነቴን ነው የምላችሁ። ክብራችሁን ጠብቃችሁ በክብራችሁ አትደራደሩ። የፈለገ ይምጣ ጥንቅር ብሎ ይቀራል እንጂ በክብራችሁ አትደራደሩ። እና መለላችሁ ነው እንደዚህ አይነት ነገር የሚላችሁ ከሆነ በክብራችሁ አትደራደሩ። በቃ አለቀ እንዴ። እና ግማሾቻችሁ ድራማ ነው ምናምን ድራማ ነገር ሆኖ ትክክሉ ሪል የሆነው ይሄ ነው። እኔ